ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ ሸረፍ ሚዲያ ነው። ስለ ፖፖ ላይቭ ሙሉ መረጃ የምታገኙበት ቻናል ነው። ሸረፍ ሚዲያ ቁጥር 2 ብዬ ነው የከፈትኩት። ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬ በዚህ ፕሮግራማችን ስለ ፖፖ ላይቭ ሁለት እውነታዎችን እነግራችኋለሁኝ። ፖፖ ላይቭ ምንድነው? ፖፖ ላይቭን ማን የመሰረተው? ፖፖ ላይቭ ደግሞ ይከፍላል ወይ? ስለ ፖፖ ላይቭ እውነታውን እምነግራችሁ ይሆናል። ሸረፍ ሚዲያ ላይ ቁጥር 2 ላይ ይሄ ፓርት 1 ሲሆን ፓርት 1 ፓርት 2 ፓርት 3 ያልኩኝ በስነ ስርዓቱ እንዴት ፖፖ ላይቭን ከታች ከገና አፑን ያወረደ ሰው ጀምሮ ከአከፋፈቱ ጀምሮ እንዴት ኮይኖችን ይሰበስባል፣ እንዴት ትላልቅ ስራዎችን ሰርቶ ትላልቅ ብሮችን ሜክ የሚያደርግበትን መንገድ እዚሁ ቻናሌ ላይ አስቀምጥላችኋለሁኝ። ከናንተ የሚጠበቀው በትዕግስት ቪዲዮዎችን ብትከታተሉ እመኑኝ፣ ልክ ፓርቱን እንደጨረሳችሁ ራሳችሁን ብቁ አድርጋችሁ እዚሁ ላይ ቪዲዮ ላይ ወዴትም ሳትሄዱ እዚሁ ቪዲዮ ላይ ራሳችሁን በራሳችሁ ኤጀንሲ አድርጋችሁ ወደ ስራ የምትገቡበትን መንገድ አስቀምጬላችኋለሁኝ። ሁላችሁም ቻናሉን ሰብስክራይብ ማድረግ እንድታበረታቱን ስንል እንጠይቃለን። ወደ ርዕሴ ስመለስ ፖፖ ላይቭ መቼ ነው የተመሰረተው የሚለውን ነገር የምናይ ይሆናል። ፖፖ ላይቭን ለመጀመሪያ ጊዜ የመሰረተው ወይም ባልተቤቱ ማይክ ቬን ይባላል። በፈረንጆቹ አቆጣጠር በ2022 ነው የተመሰረተው። ፖፖ ላይቭ ያው በጣም የሚገርም አፕ ነው። በጣም በብዙ ነገሮች ነው የሚተዳደረው። አሁን ምሳሌ ዩቲዩብን ብንመለከት በማስታወቂያ ነው። ማለትም እኛ ቪዲዮዎችን እንለቃለን፣ እሱ ደግሞ በቪዲዮዎቻችን መካከል ማስታወቂያዎችን ያስገባ ከድርጅቶች ገንዘብ ሜክ ያደርጋል። ከዛ ከተቀበለው ወይም ደግሞ ሜክ ካረገው ብር ላይ ለኛ ለቪዲዮ ባልተቤቶቹ የሚያካፍለን ይሆናል ወይም ደግሞ ክፍያ የሚከፍለን ይሆናል ማለት ነው። ፖፖ ላይቭ ደግሞ የሚገርመው ይሄንን እንትን ይጠቀማል። እሱም ማለትም ማስታወቂያዎች በየመሃሉ ይገባሉ። የበዓል፣ የምግብ፣ የተለያዩ የልብስ አልባሳቶች ምናምን ማስታወቂያዎች ሲኖሩ በየመሃሉ እየገባ ከማስታወቂያዎችም ገንዘብ ሜክ ያደርጋል ወይም ደግሞ እሱ ከዛ ከማስታወቂያዎቹ ብር ይቀበላል ማለት ነው። እንደ ዩቲዩብም ነው ማለት ነው። ሁለተኛ እንደ ቲክቶክ ነው። ሁሉም ነው አጠቃሉ፣ አብዛኛውን ሶሻል ሚዲያን አጠቃሉ አቅፎ ይዞታል። ለዛ ነው ለየብቻ የምነግራችሁ። እንደ ቲክቶክ ነው ስንል ያለ ምክንያት አይደለም። ቲክቶክ ያው እንደምናውቀው አብዛኞቻችን ምንድነው በማስታወቂያ ባጃጭር ቪዲዮዎች በማስታወቂያ ይተዳደርምና ባጃጭር ቪዲዮዎች ሰበሰበን። መጀመሪያ አጭር ቪዲዮዎችን ብለኛ ቀልሎችን ብለን ስንገባ እዛ ውስጥ ምን አደረገ? ያው ሰው ከተሰባሰበ አድናቂና ተደናቂ የሚባል ነገር ይፈጠራል። አድናቂና ተደናቂ ሲፈጠር ምንድነው የሆነው? ላይቭ ለሚባል ነገር አመቻቸልን። ላይቭ ላይ እንዲገቡ አደረጋቸው። ከዛ እነዛ ፌመሶቹ ልጆች ላይቭ ላይ ሲገቡ ጊፍት ለነሱ ጊፍተሮች ወይም አድናቂዎቻቸው ጊፍት ይሰጣቸዋል። ጊፍት በሚሰጡባቸው ሰዓት ከተሰጠው ጊፍት ላይ ወደ 68% እሱ ነው የሚወስደው። ምሳሌ እኔን አድነቃችሁኝ ቲክቶክ ላይ አይታችሁኝ እኔን አድነቃችሁኝ ጊፍት ብትሰጡኝ ከሰጣችሁኝ ጊፍት ላይ 68%ን ፕላትፎርሙ ነው የሚወስደው። የቲክቶክ ፕላትፎርሙ ነው የሚወስደው። በዛ ነው ራሱን የሚተዳደረው ቲክቶክ ማለት ነው። እዚህ ፕላትፎርም ላይ ልክ ቲክቶክ እንደ ቲክቶክ ቪዲዮ ይለቀቃል። እንደ ቲክቶክ ስክሮል እያደረግን ላይክ ፎሎ እያደረግን የምናየው ቪዲዮ አለ። ከዛ በተጨማሪ ደግሞ ላይቭ ላይ ላለ ሰው ጊፍት ስትሰጡ ልክ እንደ ቲክቶክ 68%ን ወይም ደግሞ 70% አካባቢ ነው የሚወስደው ከተሰጠ ጊፍት ላይ። እዚህ ደግሞ 30% ብቻ ነው። 30% ለፕላትፎርም ይወስድና 70%ን ለተሰጠው ሰው ጊፍቱን ለተሰጠው ሰው ያደርስለታል ማለት ነው። ልክ እንደ ቲክቶክ ነው ማለት ነው። ስለዚህ እንደ ቲክቶክ ገብታችሁ ከፈለጋችሁ ስራ የምትሰሩበት ሊሆን ይችላል። ከፈለጋችሁ ደግሞ እንደ ሶሻል ሚዲያነት ዝም ብላችሁ ስክሮል እያደረጋችሁ የምታዩት ቪዲዮ አለ ማለት ነው። ሌላው ደግሞ እንደ ፌስቡክ ነው። ፌስቡክ ያው በባህሪው ዜናዎችን ቪዲዮዎችን ለመልቀቅ በጣም ይመቻልና ልክ አሁንም እዚህ ላይ ፖፕ ላይ ቪዲዮዎች መልቀቂያ ልክ እንደ ፌስቡክ ዜናዎችን፣ ጽሁፎችን፣ ፎቶዎችን መፖሰቻ ቦታ አለው ራሱን ችሎ። ስለዚህ ሁሉም ያጠቃለለ ነው ማለት ነው። ፌስቡክም አለልን። እንደ ዩቲዩብም የዩቲዩብን ገጸ ባህሪ ይጫወታል። እንደ ቲክቶክ ነው፣ እንደ ፌስቡክ ነው፣ እንደ ኢንስታግራም ነው። ኢንስታግራም ልክ እንደ ኢንስታግራም ላይ የምናደርገው ነገራቶች እዚህ ላይ ያሉልን። እዚህ ሁሉንም አጠቃሎ የያዘ አፕ ነው። የሚገርም አፕ ነው። ያው ገባ ብላችሁ ስታዩት በጣም ነው የሚገርማችሁ። ሄልፓቸው እናንተና የያዛቸው ኦዲየንሶቻቸውን እንዴት አድርገው እንደሚንከባከቡ ምናምን ስታዩት ምን ያህል ጥንካሬ እንዳለው ያው ወደ ውስጥ ስትገቡበት በደንብ ይገባችኋል።
ፖፕ ላይቭ ላይ የገባ ሰው በጣም ብዙ አማራጮች አሉት። ማለትም ብዙ አማራጮች እኛ ገንዘብ የምናገኝበት ፕላትፎርሙን ገንዘብ የሚያገኝበት እኛም ገንዘብ የምናገኝበት በጣም ብዙ አማራጭ አስቀምጦልናል። አሁን ምሳሌ ቲክቶክ ላይ ከገባችሁ ሁለት አማራጭ አላችሁ። አንደኛ ፈምሳችሁ ከጊፍተሮቻችሁ ጊፍት መቀበል ነው፣ ጊፍተሮችን ስባችሁ ማለት ነው። ሌላው አማራጭ ደግሞ ዝም ብላችሁ ገብታችሁ ቪዲዮ ስክሮል ያደርጋችሁ መመልከት ነው። እዚህ ፕላትፎርም ላይ በጣም ብዙ አማራጮች አሉ። ማለትም አንድ ሰው ገብቶ ከፈለገ እንደ ሶሻል ሚዲያ አይነት ሊጠቀሙ ይችላል፣ ከፈለገ ደግሞ ኢንካም ሊያገኝበት ይችላል። ማለትም ባይፈምስ ለራሱ ዝም ብሎ ቢቀመጥ ለራሱ ዝም ብሎ ኮይኖችን ታስክ አለ በየቀኑ የሚሰበሰብ ያንን ታስክ ብቻ በመሰብሰብ እንኳን የሚገርም ብር ሊይዝ ይችላል። አይ እንደ ስራ አድርጌ ሊያዘው አሪፍ ብር ለስራ ካለ ደግሞ ኤጀንሲ የሚባል ቦታ አለ። ኤጀንሲ ሆኖ የሚገርም ብር ሜክ ያደርጋል። ምናልባት አሁን ባለው ዘመን ቢነገር ይህን ያህል ብር እናገኛለን ብለን ብንናገር በጣም ይሆናል አይደል? ውሸት እስከሚያስመስል ድረስ የሚሆን ብር ሜክ እያደረገ እንገኛለን። ደስ የሚለው በጣም ሁለተኛው የያዝኩት ርዕስ ምንድነው የሰራነውን ፖይንት ኮይኖቹን እንዴት ነው የምናወጣው፣ ወይም ደግሞ እውነት ይወጣል ወይ እስካመር ነው ወይ የሚለው ነገር በጣም አስኪ የሆነ ነገር ስለሆነ እሱን በሰፊው ገባ ብለን እናየዋለን። ምንድነው ፖፕ ላይ የፊት አሻራ እንሰጣለን። አሁን ከቲክቶክ ለየት የሚያደርገው ነገር ፖፕ ላይቭ ላይ የፊት አሻራ እንሰጣለን። የፊት አሻራ የምንሰጥበት ምክንያት ምንድነው? አካውንታችን ሀክ እንዳይደረግ በጣም ስለሚሰጋ ወይም ደግሞ ያንን ሀክ ያደረገውን አካል ለመለየት ነው። አሁን ምሳሌ የፊት አሻራ እኔ ከሰጠሁኝ ከዛ በኋላ የሆነ ሰውዬ ሀክ ቢያደርገኝ ወይም ሀክ ሊያደርገኝ ቢሞክር የሁለታችንም አካውንት ይዘጉታል። ሀክ የተደረገውንም ሀክ ያደረገውንም ሰውዬ ሁለቱንም አካውንት ይዘጉትና ከዛ ሁለቱንም የፊት አሻራ ይጠይቋቸዋል። ከዛ የፊት አሻራውን ባልተቤቱ ይሰጣል። ያንኛው ሰውዬ መስጠት ስለማይችል ያንኛውን ብሎክ ያደርጉና ለዛኛው ይከፍቱለታል ማለት ነው። በጣም ከምላችሁ በላይ ሴኩሪቲ ናቸው። አካውንት ኤንድ ሴኩሪቲ የሚባል ቦታ አለ። እዛ ውስጥ ገብታችሁ በስነ ስርዓቱ ያንን ትሞላላችሁ። በጣም ከምላችሁ በላይ ስጋት የሌለበት አፕ ነው ከሚባለው በላይ ማለት ነው። ሲቀጥል የምንሰራውን ገንዘብ በጣም ደስ የሚለው በንግድ ባንክ በቴሌብር ነው የምናወጣው። አሁን እዚህ ዋናው ቁም ነገሩ ፖይንት ኮይን መሰብሰብ ነው። ይሄንን ፖይንት አሁን ወደፊት የሚቀጥለው ፓርት ላይ እንዴት ነው ፖይንቶች የምንሰበስበው፣ እንዴት ነው ኮይኖችን የምንሰበስበው እያልን እናወራለን። ይሄ ፖይንት እና ኮይን ደግሜ ልነግራችሁ የምፈልገው ነገር ብር ነው። ማለትም ፖይንት ኮይን የሚባለው ነገር ወደ ብር የሚቀየር እንደ ድልድይ እንደ መሻገሪያ ድልድይ ፖይንት ኮይን እያልን ልናወራ እንችላለን እንጂ ሁለት ጊዜ በመንካት ብቻ ፖይንቱን አንዴ ነክታችሁ ዊዝድሮ ስትሉት ወደ ዶላር ይቀየራል። ስለዚህ ፖፕ ኮይን ሳይሆን የሚሸልመን ለኛ የሚሸልመን ምንድነው? ዶላር ነው የሚሰጠን ማለት ነው። ራሱ ነው ወደ ዶላር ቀይሮ በሴኮንድ ውስጥ እዛው ቀይር አድርጎ ነው የሚሰጠን። ስለዚህ የምንሰራውን ዶላር ደግሞ ደስ የሚለው በንግድ ባንክ፣ በቴሌብር፣ በባይናንስ ነው የምናወጣው በፈለጋችሁበት ሰዓት። ማለትም እንደ ኤርድሮፕ ነገራቶች ምናምን ሊስት እስከሚደረግ ምናምን መጠበቅ የለም። በፈለጋችሁበት ሰዓት የምፈልጉትን ያህል ገንዘብ የማውጣት መብት አላችሁ በፈለጋችሁበት ሰዓት። ስለዚህ እንደ ኤርድሮፕ ነገራቶች ሊስት እስከሚደረግ ወይም የሆነ ነገር እስከሚሆን መጠበቅ ምናምን የሚባል ነገር የለም። ልክ ባንክ ቤት በሉት፣ ፖፕን ባጭሩ ባንክ ቤት በሉት። በፈለጋችሁበት ሰዓት የፈለጋችሁትን ገንዘብ የማውጣት መብት አላችሁ። የሚወጣው በንግድ ባንክ በቴሌብር ሁላ ነው። ማለትም መንግስት ከዚህ ከፕላትፎርም ዶላር አገኛለሁኝ ወይም ደግሞ አምኖበት የኢትዮጵያ መንግስት ጋር ስምምነት ተደርጎ ከንግድ ባንክ ጋር ከቴሌብር ጋር ስምምነት ተደርጎ በስነ ስርዓቱ ከፖፕ ጋር ተደራጅተው እየሰሩ ነው። ማለትም እኛ የምንሰራውን ገንዘብ በንግድ ባንክ በቴሌብር እናወጣለን። ሌላው ቀርቶ ማለት ነው በቴሌብር በንግድ ባንክ ስታወጡ ከንግድ ባንክ ይደወላችኋል። አንዳንዴ ወደ ንግድ ባንክ አስተላልፋችሁ በኋላ ከንግድ ባንክ ብር ይገባላችኋል። ከገባላችሁ በኋላ ዶላሩን የፖፕ ባልተቤቶች ዶላሩን እንዲለቁላቸው ለሰዎቹ ማለትም ለንግድ ባንክ ዶላሩን እንዲለቅለት እኛ ነው ማመልከቻ የምንሰጠው። ከዛ እኔ ከንግድ ባንክ ብር ደርሶኛል ለንግድ ባንክ ወይም ለቴሌብር ዶላሩን ልቀቅላቸው ብለን እኛ ነው የምንፈቅድ። ያንን ፍቃድ ካልሰጠን ከንግድ ባንክ ተደውሎ ሁላ ገብታችሁ አፕሊኬሽን ውስጥ ገብታችሁ አክሴፕት በሉልን ይሏችኋል። ከዛ በኋላ ገብታችሁ አክሴፕት ያለች። ይሄ የሚያሳየው ምንድነው? በስነ ስርዓቱ በየሀገሩ ሁላ እየገቡ እንደዛ አድርገውታል። በየሀገሩ ሁላ እየገቡ በስነ ስርዓቱ ዊዝድሮ ሜተድ ውስጥ ገብታችሁ ብታዩት በየሀገሩ ገብተው ባንኮቻቸው ጋር አያይዘውላችኋል። ይሄ ማለት በጣም ለኦዲየንሶቻቸው ምን ያህል ተጨናቂ እንደሆኑ ያሳያል። ስለዚህ ፖፕ ይከፍላል አይከፍልም ያለ የሚጨቃጨቅ ሰው ችግሩ ምንድነው? አሁን የተቸገረው ነገር ምንድነው? በጣም ስካመሮች በዙ። ይሄ የውሸት የኦንላይን ስራ በጣም በዛና ፖፕ ላይቭ እውነት ነው ወይ ውሸት ነው ወይ የሚለው ነገር ከብዙ ውሸቶች መካከል እሱ እውነቱ ነው ሲመጣ አጠራጣሪ ሆኖ ተገኘ። ስለዚህ
እንደዛ ብላችሁ እንዳታስቡ። ያው አሁን ባለው ይሄን ቪዲዮ እስከምሰራበት ሰዓት ድረስ አሁን ላይ ቲክቶክ እንኳን ቢዘጋ ሰው ወዴት ሊሄድ ይችላል የሚባልበት ደረጃ ላይ ይሄን ቪዲዮ የምሰራበት ሰዓት ትናንትና ወይም ከትናንትና ወዳ ሰይፉ በኢቢኤስ ቀርቦ ነበረ። ማለትም ቲክቶክ አሜሪካ ላይ ሊዘጋ ስለሆነ ሰው ወዴት ይሄዳል ብሎ ሲገመት ወደ ፖፖ ላይቭ ይገባል ተብሎ የተጠበቀው። ስለዚህ ከቲክቶክ ለጥቆ እየመራ ያለ አፕ ነው። ስለዚህ ሁላችሁም ገብታችሁ በስነ ስርዓቱ ያለውን ነገር እንድትሰሩ እጋብዛችኋለሁ። እኛ ያው ከገባሁ እኔ ይሄንን ቪዲዮ እስከምሰራበት ጊዜ 3 ወር ከ15 ቀን ወይም 3 ወር ከ20 ቀን ቢሆነኝ አፕሊኬሽኑን ካወረድኩኝ። ግን የሚገርም ብር ነው ሜክ የምናደርገው በቀን ያለ ማካበድ። በኤጀንሲ ነኝ እኔ ኤጀንሲ ሆኜ ስለሰራሁኝ በቀን ያለ ማካበድ ከ$200 በላይ አገኛለሁኝ። $200 ይገባልኛል ቋሚ። $200 አባዙት በኢትዮጵያ ብር ሲሆን በጣም ብዙ ብር ነው። ስለዚህ ጠንክራችሁ ብትሰሩ ከምሬ ነው በጣም ብዙ ተጠቃሚ ትሆናላችሁ። $200 በየቀኑ ዴይሊ አገኛለሁኝ። ይሄ በጣም ብዙ ብር ነው። በኢትዮጵያ ስታስቡት በጣም ብዙ ብር ነው የሚሆነው። ስለዚህ ጠንክራችሁ ከምሬ ነው የምላችሁ ሲሪየስ ሆናችሁ ነገራቶችን ስራ ብሎ የያዘው ሰው ነው ይሄን የሚሰራው። ግን ማንኛውም ሰው ዝም ብሎ ብድግ ብሎ አይሰራው። ማለት ቻሌንጆች አሉት። ኤጀንሲ ሆናችሁ ስትሰሩ የሚገጥማችሁ ነገራቶች አሉ። ይህን ያህል ከባዱ ነው አይደለም ልላችሁ የፈለኩት። የእርዳታ ድርጅት አይደለም፣ ዝም ብሎ አይደለም ብር የሚሰጣችሁ። ፖፖ ላይቭ የሚፈልገው ከኛ የሚፈልገው ነገር አለ። ያንን የሚፈልገውን ነገር ከሰጠነው ግን ያለምንም ጥርጥር እኛ የምንፈልገውን ዶላር ይሰጠናል ማለት ነው። ስለዚህ የእርዳታ ድርጅት አይደለም። ቪዲዮዎች እሰራላችኋለሁ በስነ ስርዓቱ ምን እንደሚያስፈልገው ፖፖ ከኛ ምን ይፈልጋል እኛ ከሱ የምንፈልገውን ነገር እንዲሰጠን የሚለው ነገር በስነ ስርዓቱ ቪዲዮውን ስቴፕ ባይ ስቴፕ ፓርት 1 ፓርት 2 ያልኩ እሰራላችኋለሁ። ሌላ ቦታ ሄዳችሁ ምንም ነገር ሳትጠይቁ ራሳችሁን በራሳችሁ ስለ ፖፖ ላይቭ ብዙ እውቀቶችን ይዛችሁ ራሳችሁን በራሳችሁ ኤጀንሲ አድርጋችሁ ወደ ስራ የምትገቡበት መስመር እዚሁ ሸረፍ ሚዲያ ቁጥር 2 ላይ አመቻችላችኋለሁኝ። አደራ ሲሪየስ ሆናችሁ ስሩት። ከምሬ ነው የምላችሁ። ልክ መርካቶ ገብታችሁ ወይም ደግሞ የሆነ ስራ ቦታ ላይ ገብታችሁ ሲሪየስ ሆናችሁ እንደምትሰሩት ይህንንም ኮስተር ብላችሁ ለመስራት ሞክሩ። የሚገርም ብር ታገኛላችሁ ብዬ አምናለሁኝ። ሰቡት። በ3 ወር ውስጥ እኔ እንኳን በ3 ወር ውስጥ ይህን ያህል ብር የሚካረኩኝ ከኔ በላይ ደግሞ በጣም ጉልበት ያላቸው ልጆች አሉ። ማለትም በደንብ አክቲቭ ሆነው ከሌላ ሶሻል ሚዲያ ላይ በደንብ ታዋቂነት ኖሯቸው ሌላ ሶሻል ሚዲያ ላይ ተሳትፈው በደንብ ስለ ፕላትፎርሞች በደንብ የሚያውቁ ሰዎች ደግሞ ቢሰሩት ምን ያህል ብር ሜክ እንደሚደረግበት አይጠፋችሁም ብዬ አስባለሁኝ። ደስ የሚለው እዚህ ፕላትፎርም ላይ የገባ ሰው እንደው አሁን ቲክቶክ በምሳሌ ቲክቶክን ብንመለከት ከ100% 95% የበይ ተመልካች ማለትም የሰውን ላይፍ የሚከታተል ምናምን እንጂ እሱ ራሱ ቲክቶክ ላይ ገብቶ ስራ የሚሰራ አይደለም። 95% እንደው 5% ነው ምናልባት ስራ ይሰራል ብሎ የሚታመነው 5%። ደስ የሚለው ፖፕ ላይ ግን በተገላቢጦች ነው። ፖፕ ላይ የቆየ ሰው ፖፕ ላይ የሚቆየ ሰው የፈለገ ቢሆን ብር ሳይሰራ አይወጣም። እንደው በወር 1000 ብርም 2000 ብርም 3000 ብርም ትወስ ሳሰራ አይወጣም። ስለዚህ በተገላቢጦች ነው። 95% ፖፕ ላይ ያለ ህዝብ ኢትዮጵያዊም ሆነ ሌላም ሀገር 95% ብር ይሰራል። 95% 5% ምናልባት ብር ላይ ይሰራ ይችላል። ስለዚህ በተገላቢጦች ነው። ከቻላችሁ ከምር እምላችሁ ቲክቶክ ምናምን ያስጠላችኋል። አሁን ስትገቡ በጣም ተጠቃሚ ነበርኩ ቲክቶክ። እኔ ከገባሁ በኋላ ግን እርስትን ያረኩት በቃ ሲጀመር እጃችሁን እሺ አይላችሁም። ለምን እዚህ ጋር አንተ ብር መስራት እየቻልክ ከዛኛው ላይ የምትጃጃልበት ምንም አይነት ምክንያት ስለሌለ ወይም ሰዓትህን የምታቃጥልበት ምንም አይነት ምክንያት የለም። እመኑኝ ከዚህ በፊት ገብቶ እኔ እንደ ፖፕን ባልጀመርኩት ብሎ ወይም ደግሞ ይሄ የሚያስጠላ አፕ ምናምን ብሎ ማንም ሰው ሲያማርር አልሰማሁም እስካሁን ድረስ። እናንተም ገብታችሁ እዩት። በደንብ የሚወደድ ተወዳጅ የሆነ አፕ ነው። በደንብ ብር ሜክ ታደርጉበታላችሁ ከምላችሁ በላይ። ብቻ ግን እናንተ ሲሪየስ ሆናችሁ ነገራቶችን ቆም ብላችሁ ለማየት ሞክሩ። ለምን ስራ እስከሆነ ድረስ የሆነ ትኩረት ይፈልጋል። ቆም ብላችሁ ዝም ብላችሁ አሁን እንደ ቲክቶክ ገባ ወጣ እያላችሁ ብትሰሩት ስኬታማ አትሆንም። እንደዛ በስነ ስርዓቱ ገባ ብላችሁ በስነ ስርዓቱ ስለ ፕላትፎርሙ አጥንታችሁ ምንድነው ዓላማው ምንድነው የሚፈልገው የሚለውን ነገር በደንብ ገብታችሁ አይታችሁ ያልገባችሁ ነገር ጠይቃችሁ ተረድታችሁ በደንብ ሰው ሲያስተምር እንደዚህ ከዩቲዩብ ሊሆን ይችላል እዛው ፕላትፎርም ላይ የሚያስተምሩ ኤጀንሲዎች አሉ። ከነሱ እያዳመጣችሁ ከዩቲዩብ እያዳመጣችሁ ራሳችሁን ብቁ አድርጋችሁ በደንብ የምትሰሩ ከሆነ
እመኑኝ የሚገርም ብር ሜክ ታደርጋላችሁ። ለራሳችን ሳይሆን ለአገርም ሁላ እየተረፍን ያለ ነው። ማለትም አሁን በኢትዮጵያ ደረጃ ኢትዮጵያ ላይ አሁን የኑሮ ውድነቱ ወይም ደግሞ በጣም እንደዚህ ነገራቶች የጦዙበት ምክንያት ምንድነው ብለን ጠለቅ ብሎ ለሚያይ ሰው ያው የዶላር መወደድ ነው። ወይም ዶላር ወደ አገራችን የዶላር መወደዱ ነው ይሄን ኑሮ ውድነት ከፍ ያደረገውና ይሄን ዶላር መወደድ እኛ ደግሞ በፖፕ አማካኝነት እየቀረፍን ያለ ነው። ማለትም ማለት ነው እኔ $10 $20 $30 ወደ ንግድ ባንክ በማስገባበት ሰዓት ለሀገሬም እየተረፍኩ ነው ያለሁት ማለት ነው። የዶላር ውድነትን እየቀነስኩላት ነው የሚሄደው። ለምንድን ያው ይሄን ኑሮ ውድነቱ በዚሁ ምክንያት ስለተፈጠረ ማለት ነው። ስለዚህ ከራሳችን አልፈን ወደ አገርም እየተረፍን ነው ያለ ነው። እንደምታውቁት ያው ብዙ ባንኮች ላይ ሽልማቱ ላኩ አለ አይደል? ከሌላ አገር ምንዛሬዎችን በእኛ አገር ምንዛሬ ወይም ደግሞ በእኛ ባንክ ከመነዘራቸው ይሄን ያህል ሽልማት አለ የተባለ ይባላል። ለምንድን ስለሚፈልጉት ነው እነሱ ያንን ዶላሩን ስለሚያስፈልጋቸው ማለት ነው። ስለዚህ ለኛ አልፈን ለሀገራችን ይሄንን ነገር ማንም አላመቻቸልን። ባይዘው ፖፖ ላይቭ ብቻ ነው እስካሁን ድረስ ያመቻቸልን። ቲክቶክን ብንመለከት የምናወጣው በፔፓል ነው። የሰራችሁትን ኮይን ፖይንት ያውም ኢትዮጵያ ላይ በማይሰራ ፔፓል አውጥታችሁ ሌላ ሀገር ገብቶ ከሌላ ሀገር እንደገና ወደ ኢትዮጵያ ነው የሚገባው። ለዙ ሲባል በጣም ብዙ ሰዎች ፔፓል ለማውጣት ብዙ አገራቶች ጋር ማለትም ውጭ ያሉ ሰዎች ጋር ነው ኮንታክት የሚያደርጉት። ከዛ በኋላ ነው ወደ ሀገር የሚቀየሩ። ይሄን ያህል ቲክቶክ ላይ እንኳን ይሄን ያህል ተከታይ ኦዲየንስ ኖሮት በንግድ ባንክ በቴሌብር አላመቻቸልንም እስካሁን ድረስ። ስለዚህ ድርጅቱ የሚገርም ድርጅት ነው። በየሀገሩ እየገቡ ላይ ይሄን ስራ ሰርተውታል። ሲንጋፖር ውስጥ ነው የሚገኘው ድርጅቱ። ከዛ በየሀገሩ ሁላ እየገቡ ኦፊስ ለመክፈት እንደዚሁም ደግሞ እኛ ጋር በንግድ ባንክ እንዳያያዙት በየሀገሩ እየገቡ ባንኮች ጋር ለማያያዝ ብቁ ሆነዋል። እዚህ ደረጃ ደርሰውልናል። ስለዚህ አይደለም ቲክቶክ ዩቲዩብ ለራሱ አሁን ቀጥታ ከዩቲዩባችሁ ቀጥታ ወደ ንግድ ባንክ አይገባም። አዲስ አካውንት ምናምን ብዙ ጣጣ አልፎ ነው የሚሄደው። ስለዚህ ፖፖ ላይቭ የሚወደድ አፕ ነው። በእውነት የሚወደድ አፕ ነው። ገባ ብሎ ላየው ሰው በደንብ ብር ሜክ ይደረግበታል። አይደለም እኛ አብሶ ከምንም በላይ ቤት ለሚውሉ ሴቶች፣ እናቶች፣ እህቶች በጣም እናንተ ብዙ ሰዓት ቤታችሁ ስለምታሳልፉ ልጆቻችሁን ይዛችሁ እርግዝና ላይ ሆናችሁ ሊሆን ይችላል። በትዳር አማካኝነት በተለያየ ነገራቶች ያው ቤት የመዋል ፕሮባቢሊቲያችሁ በጣም ሰፊ ስለሆነ ለሴቶች ደግሞ በጣም ከምላችሁ በላይ ወንዶች አይሰሩትም ማለት ሳይሆን ለሴቶች ደግሞ በይብለጥ አበረታታለሁኝ። ስለዚህ ከቻላችሁ አሁን ደግሜ እናገራለሁኝ ፖፖ ላይቭን በስነ ስርዓቱ ቆም ብላችሁ አይታችሁ ወደ ስራ ብትገቡ ብዬ እመክራለሁኝ። ፖፖ ላይቭ ላይ በጣም የሚገራርሙ ሴቶች አሉ። እኔ የማደንቃችሁ ሴቶች አሉ። ሌላውን ታችሁት እርጉዙ ነው እንኳን የ6 ወር እርጉዙ ነው ጀምረውት ፖፖ ላይቭን የ9 ወር እርጉዝ ምናምን ሲሆኑ በቃ የሚገርም ብር ተከፋይ ይሆናሉ። በቀን $100 በላይ በየቀኑ ላይ የሚሰሩ ልጆች አሉ። ውጭ ሀገር ያሉ ሴቶች በጣም ይሰሩታል። ማለትም እነሱ ዳታ በሰፊ ስለሚያገኙ ዳታ ኮኔክሽን በሰፊ ስለሚያገኙ ከመዳማቸው ጋር እየተደበቁ ማለትም ካላቸው በጣም ስራ ላይ ቢዚ ይሆናሉ። ቢዚ ሆነው ግን ካለቻቸው ሰዓት በትርፍ ሰዓታቸው እየሰሯት በቀን 4000 ብር 5000 ብር የኢትዮጵያ ብር እስከ 10000 ብር የኢትዮጵያ ብር ሜክ የሚያደርጉ ውጭ ሀገር ያሉ ሴቶች የማውቃቸው ልጆች አሉ። ስለዚህ ሌላውን ታችሁት ፖፖ ላይቭን ለመስራት ከአረብ ሀገር ኢትዮጵያ የገቡ ብዙ ሴቶች የማውቃቸው ልጆች አሉ። ይሄ ማለት በጣም አዋጭነት ስላለው ማለት ነው። ስለዚህ ሲሪየስ ሆናችሁ ከስራችሁ ጎን ለጎን አድርጋችሁ ለመስራት ሞክሩ። ቀስ ያላችሁ ደግሞ የምትሰሩትን ስራ ነገ ከነገ ወዲያ ዲንኛው በጣም ሲበልጥ ምናልባት ስራችሁን የምታቆሙበት ፕሮባቢሊቲ በጣም ሰፊ ነው የሚሆነው። ስላየ ነው እኛ ጓደኞቻችን ብዙ ጓደኞች አሉን። ማለትም ይሄ የጭነት መኪና የሲኖትራክ መኪና ምናምን ነጂ ነበሩ። ፖፖን እየሰሩ ሲሄዱ ግን የሆነ ሰዓት ላይ በቃ በለጠው። ያንኛው በወር ሲኖትራክ ነርተው ምናምን በወር የሚያገኙትን ብር ይሄንኛው ፖፖ ላይቭ ደግሞ መጥቶ በሁለት ቀን እየከፈላቸው ሲመጣ ያንኛውን እርግፍ አድርገው ወጥተው አሁን ቁጭ ብለው ፖፖ ላይቭን የሚሰሩ ብዙ ጓደኞች አሉ። ስለዚህ ሲሪየስ ናችሁ ከሰራችሁ በጣም የሚገርም ብር አለው። አሁን ላይ ደግሞ ይሄን ቪዲዮ እስከምሰራበት ሰዓት አልፈመሰም። ይሄን ያህል ብዙ ማህበረሰብ የለም ፖፖ ላይቭ ላይ እንደ ቲክቶክ አልፈመሰም። እንደ ቲክቶክ በጣም ብዙ ሰው የለም። ይሄ ማለት ነገ ከኛ ዛሬ ላይ ቀደም ብለን የተገኘ ነው። ዛሬ ላይ ጀምራችሁ በስነ ስርዓቱ ከሰራችሁበት ነገ ከነገ ወዲያ ያ ሁላ ማህበረሰብ
ቲክቶክ ላይ ያለው ማህበረሰብ ግልብጥ ብሎ ሲመጣ እናንተ የሰራችሁበት በእናንተ ስር ወይም እናንተ ኤጀንሲ ሆናችሁ በእናንተ ስር ስለሚሆኑላችሁ በጣም ብዙ ብር ሜክ ይደረጋል። ገና አሁን ቲክቶክ ብንመለከት ምሳሌ ቲክቶክ ላይ ገና መጀመሪያ አካባቢ እንደመጣ በኮሮና አካባቢ የጀመሩ ልጆች አሁን ላይ ፌመስ ናቸው። በጣም ህይወታቸውን ቀይረውበታል። ቀድሞ ስለተገኙና አምነው ስለሰሩ እኛም ዛሬ ፖፖ ላይቭ ላይ አምነን ከሰራንበትና ቀርመን ከተገኘንበት ያለምንም ጥርጥር ነገ ከነገ ወዲያ በደንብ ብር ሜክ የምናደርግበት አፕ ይሆናል የሚለውን ነገር እንዳረሱ ለማለት እወዳለሁ። ስለዚህ በስነ ስርዓቱ ቀድሞ መገኘት አይደለም ወይም ሸረፈዲን ቀድሞኛል ወይም ምናምን ቀድሞኛል ብላችሁ እንዳታስቡ። እኔ በ3 ወር ውስጥ አመት 2 አመት ተቀምጠው ያልሰሩትን ስራ ገብቼ ሰርቻለሁ። ፖፕ ላይ አመት 2 አመት ተቀምጠው ያላገኙትን ኢንካም እኔ እያገኘሁ ነው ያለው። ስለዚህ ቀድሞ መገኘት ሳይሆን ቀድሞ መንቃት ነው ፖፕ ላይ የሚያስፈልገው። ስለዚህ ገብታችሁ በስነ ስርዓቱ ይሄን ቪዲዮ እስከ መጨረሻው በመመልከት ፓርት 1 ፓርት 2 ፓርት 3 ያልኩኝ የማስቀምጥላችሁን ቪዲዮ መመልከት እሱም በስነ ስርዓቱ አይታችሁ ራሳችሁን ኤጀንሲ ሆናችሁ መስራት ያለባችሁ ነገር ትኩረት አድርጋችሁ ከሰራችሁ እመኑኝ 1 አመት 2 አመት የተቀመጡ ልጆችን ያልሰሩትን ስራ መስራት ትችላላችሁ ለማለት እወዳለሁኝ። ፖፖ ላይቭን ያው ተቀላቀሉ፣ በደንብ አድርጋችሁ ብር ሜክ ታረጉበታላችሁ ብዬ አምናለሁኝ። በሚቀጥለው ቪዲዮ ደግሞ እንዴት እንደምንከፍትና እንዴት አድርገን ብሮች እንደምንሰራ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። አዲሱን ቻናላችንን ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ቴንክ ዩ